ጽዮን ከመቀበሉ ጀምሮ ሌሊት በማኅሌቱ ሲዘመር እንዳደረው ከዚያም ያደረገችው ታምራት በምድረ ኢሎፍሊ በአዛጦን በጋዛ በዚያ በተዘዋወረችበት ሁሉ ያደረጋቻቸው ታምራትና ከዚያም ወደ ሀገራችን ወደ ኢትዮጵያ በቀዳማዊ ምኒልክ ጉዞ አድርጋ የገባችበት ሰፊ ታሪክ ያለው በዓል ነው። በተለይም ደግሞ አማናዊቷ ጽዮን ድንግል ማርያም በዛሬው ዕለት በስፋት ትከበራለች ማለት ነው እና ባጭሩ ታሪኩን ለማሳየት እንሞክራለን። የትምህርታችን የመነሻ ርዕስ የሚሆነው እምነ ጽዮን ይብል ሰብ፣ ሰው ሁሉ እናታችን ጽዮን ይላል። ነቢየ እግዚአብሔር ዳዊት በመዝሙር 86 ከቁጥር 5 ላይ የተናገረው ነው። ሰው ሁሉ እናታችን ጽዮን ይላል፣ እናታችን ጽዮን ይላል ብሎ ነቢየ እግዚአብሔር ዳዊት ተናግሯል። ጽዮን ማለት አምባ፣ መማፀኛ፣ መጠጊያ ማለት ነው። መማፀኛ፣ መጠጊያ፣ አምባ ማለት ነው። የዳዊት ከተማ ጽዮን ተብላ ተጠርታለች። ኢየሩሳሌም ታቦተ ጽዮን ሙሴ ከእግዚአብሔር የተቀበላት ጽዮን ተብላ ተጠርታለች። እመቤታችንም አማናዊት ጽዮን ተብላለች። ማርያም እግዚአብሔር ለጽዮን ብሎ ነቢየ እግዚአብሔር ዳዊት እንደነገረን ጽዮን ማለት አምባ መጠጊያ ሲሆን ጽዮን ተብላ እመቤታችን የተጠራችበት ጽዮነ ሥጋ ጽዮነ ነፍስ ስለሆነች ነው። የነፍስና የሥጋ መጠጊያ የእርሷ ምሳሌ የሆነችው ሙሴ ደብረ ሲና ወጥቶ የተቀበላት ጽላት፣ ሕጉ የተጻፈባት ጽላት ጽዮን ታቦተ ጽዮን ተብላለች። ዛሬ እሱን እያከበርን ያለነው እስራኤል ከሀገራቸው በረሃብ ምክንያት ተሰደው በምድረ ግብፅ ከኖሩ በኋላ በሙሴ መሪነት በእግዚአብሔር ቸርነት የኤርትራን ባሕር ተሻግረው ወደ ሀገራቸው ወደ ኢየሩሳሌም ከመግባት ወደ ፍልስጤም፣ አሁን ምድረ ፍልስጤም ተብሎ የሚጠራው ቦታ ማለት ነው። ምድረ ከነዓን ይባል ነበረ። የከነዓን ወርሶች ስለነበረ አወረሰከ ምድረ ከነዓን። ታዲያ ወደዚያ ከመግባታቸው አስቀድሞ በሲና በረሃ ለ40 ዘመን ተቀምጠዋል። በሲና በረሃ 40 ዘመን ሲቀመጡ መና ከደመና እየወረደላቸው ውሃ ከድንጋይ እየፈለቀላቸው ትንሽ ደንጃ ይዘዋቸው የሚሄዱ ተሸክመዋቸው የሚሄዱ ደንጃ አንስተው ተሸክመዋቸው የሚሄዱ ደንጃ ነው። እሷን ደንጃ ሲያስቀምጧት 12 ጡት አላት። በ12 ጡቷ ሁሉ ውሃ ይፈስ ነበረ። 12ቱ ነገደ እስራኤል ከዚያ ይጠጡ ነበር፣ ይመገቡ ነበር እና ያን ጊዜ በሲና በረሃ ሳሉ እግዚአብሔር ሙሴን ና ወደ ደብረ ሲና ብሎ ጠራው። ኢያሱን አስከትሎ ወደ ደብረ ሲና ወጣ። ደብረ ሲና ላይ ወጥቶ በተራራው ራስ ላይ ሆኖ 40 ቀን እህል ውሃ ሳይቀምስ 40 መዓልት 40 ሌሊት ጾመ። ማን? ሙሴ። በጊዜ እግዚአብሔር በ40 ቀን ውስጥ 6 ቀን በ6 ዕለታት የፈጠራቸውን ፍጥረታት በአእምሮ በልቡናው በሕሊናው ሳለበት። በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ብሎ ነገሩን እንዲጀምር አደረገው። 34 ቀን ተገልጾ ተነጋገረው። 570 ጊዜ 570 ቃላቶች ትእዛዛቶች ነገረው። 570 ቃላትን በ34 ቀን ነገረው። ከዚህ በኋላ ይህን ከሳለበት ካሳደረበት በኋላ 10 ቃላትን በሁለቱ ጽላት ጽፎ መማፀኛ እንዲሆናቸው
ሰደደው። ያን ጽላት ይዞ እስራኤል ወዳሉበት ወረደ። ከ40 ቀን ቆይታ በኋላ በጾም በጸሎት ተመጠው ሙሴ ጽላተ ኦሪተ አስሮነ ቃላተ እያሉ አባቶቻችን ሲያመሰግኑት እንደነበረው ያ ጽላት ለጊዜው ድቀት ያገኘው ቀርከመ ቀዳሚ እንደ ቀድሞ አድርገህ ቅረጽ አለው። እንደ ቀድሞ አድርገህ ምን በላለው? ቅረጽ። ሙሴን ያዘዘው እግዚአብሔር የመጀመሪያውን ጽላት ራሱ እግዚአብሔር ሰጠ። የኋለኛውን ጽላት ደግሞ ሙሴ እንዲቀርጽ አደረገው። ቃሉ በግብረ አምላካዊ ተገኘ። ልብ በሉ። እንደ ቀድሞ አስመስለህ አድርገህ ቅረጽ ያለ ቅረጽ። ያን ጽላት ያን ታቦት እግዚአብሔር ማደሪያ ስለሆነ የቃሉ ማደሪያ ስለሆነ ብዙ ታላላቅ ታምራትን አድርጓል። እስራኤል በኃይል ከፍለው ተሻግረውበታል። ኃያላን ነገሥታት ምድረ ከነዓንን ወርሰው የነበሩ ነገሥታትን ድል አድርገውበታል። የኢያሪኮን ምሽግ ግንብ አፍርሰውበታል። 7 ጊዜ ሲዞሩት ቄሱ በቅዳሴው በከማነ ሀልከ ቅድመ ጥቅማ ለኢያሪኮ በኢያሱ ገብርከ ወልደነው እያለ እንደሚለው ቅድመ ጥቅማ አይደለም፣ ቅድመ ጥቅማ ነው። አስቀድመህ የኢያሪኮን ግንብ እንዳፈረስ የእኔንም ኃጢአት አፍርስ እያለ ቄሱ እንደሚጸልየው ያን የኢያሪኮን ግንብ ሲዞሩት ናድ 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 ብሎ ፈርሷል። ይሄ የታቦቱ ኃይል ነው። የጽዮን የታቦት ሕጉ ኃይል ነው፣ የቃሉ ኃይል። ታዲያ እግዚአብሔር መስፍን ሲያልፍ መስፍን እየተካ ካህን ሲያልፍ ካህን እየተካ እስከ ዘመነ ኤሊ ደረሰ። ኤሊ 40 ዘመን መገበ፣ ክህነት ከምስፍና ይዞ። ከዚህ በኋላ እሱ ሲያረጅ ልጆቹን ሁለቱን አክሊልና ፊናስን ካህናት አይነተኛና ተወራጅ አድርጎ ሁለቱን የክህነት አገልግሎት እንዲሰጡ ሾማቸው። ነገር ግን በሕጉ አልሄዱም። መጽሐፍ ቅዱስ ምናምንቴዎች ነበሩ ይላል። ምኖች ነበሩ አለ? ምናምንቴዎች ነበሩ ይላል። ለምን? አባቶቻቸው ይዘው የቆዩትን ስርዓት ስላፈረሱ፣ በሕጉ ስላልሄዱ፣ መማለጃ በሉ፣ ፍርድ አልበሉ፣ ስርዓት አጓደሉ። በደብተራ ኦሪቱ ማታ ደብተራ ኦሪት ለሰከንድ ብርሃን ጨልሞባት አያውቅም። ቀን ፀሐይ ያበራላታል። ማታ በቀዳማይ ሰዓት በመጀመሪያው ፀሐይ ስትገባ ወዲያውኑ ፋናው ይለኮሳል። እስከ ቀዳማይ ሰዓተ መዓልት ይቆያል እስከ ጠዋት ድረስ። ከደብተራ ኦሪት ዙሪያ እሳት አይጠፋም፣ ከውስጥ ደግሞ ፋናው አይጠፋም። ይሄ በደብተራ ኦሪት ለዘመናት የቆየ ነው። ዛሬም በአክሱም ጽዮን በሀገራችን ስትሄዱ ዓመት እስከ ዓመት ከደብረ ሰላም እሳት አይጠፋም። ሄዳችሁ አይታችሁት ሊሆን ይችላል። ይሄ ከደብተራ ኦሪቱ ተያይዞ የመጣ ስርዓት ነው እና ያን ከባዶ ደብተራ ኦሪት ሲበላ ቢያድር ምን ያደርጋል ብለው ይሄን እግዚአብሔር ለሙሴ ከነገረው ከ570 ትእዛዝ አንዱ ይሄ ነበር። ይሄን ትእዛዝ አፈረሱ፣ አስቀሩት። ይሄን ትእዛዝ መብራቱ እንዳይበራ አስቀሩት። ይሄ አንድ ጥፋት ነበር። መማለጃ በሉ፣ ፍርድ አጎደሉ። ይሄ ሌላው ስህተት ነው። እንደገና የውንብድና ስራ ሰሩ። መስዋዕት ሲሰዋ በዘመነ ብሉይ በግ ይሰዋል፣ ላም ይሰዋል። በገፈጃለ ላመፈጃለ በጉን ላሙን ጠቅሎ የሚይዝ ማለት ነው። ታዲያ ይሄ መንቃሊፎ ጠምዛዛ ወደ ኋላ የተመለሰ ውጭ ያለው እንጨት ወይም ብረት ሰደው የወጣውን የመጀመሪያውን ስጋ ለሊቀ ካህናቱ ይሰጣል። ከዚያ ቀጥሎ ለሁሉም ይሰጥ ነበረ። ይሄ የመስዋዕቱ ስርዓት ነው። መጀመሪያ ደሙ ይፈሳል፣ አጥንቱ ይከሰከሳል። ይሄ ስርዓት ነበራቸው። እንደሱ ግን በውንብድና ፊናስ
መሥዋዕቱን ሁሉ አፋለሱ። እግዚአብሔር በዚህ ሁሉ ተቀየመ። ከዚያም አልፎ ቤተ ክርስቲያኑን የዘመነ ብሉይ ቤተ መቅደሱን ቤተ ኦሪቱን የዝሙት መቃጠል ያደረጉት። በዚህ ምክንያት ምናምንቴዎች አላቸው መጽሐፍ ቅዱስ። ምናምንቴዎች በዚህ ምክንያት በሀገር ላይ መቅሰፍት ታዘዘ። እንዲጠፉ በእነሱ ምክንያት እስራኤል ሁሉ ድቀት አገኛቸው። ጠላቶቻቸው ኢሎፍላውያን ፍልስጤማውያን ወደ እስራኤል ዘመቱ። እስራኤል እስካሁን ድረስ ኃይል ሳደርጉ የኖሩ ናቸው። አሁን ወርደው ገጠሙ። ከኋላ ያለው ጉድ አላወቁ። ሲገጥሙ ወደ 4000 ሰራዊት አለቀ። በዚህ ጊዜ እስራኤል ቆም ብሎ አሰቡ። እስካሁን ድረስ እኮ እኛ እስራኤላውያን ወደ ጦር ሜዳ ገብተን አሸንፈን ድነስተን እንጂ ተሸንፈን ተነስተን አናውቅም። ዛሬ ነገር ቢሆን ብለው ጠየቁ ራሳቸውን። አይ ድሮም እኮ የእኛ ቅን፣ የእኛ ኃይል፣ የእኛ ጉልበት፣ የእኛ መሳሪያ አይደለም። አባቶቻችን ድል ሲያደርጉ የኖሩ በታቦተ ጽዮን ኃይል ነው። በማን ኃይል ነው አሉ? በታቦተ ጽዮን ኃይል ነው። ለምንድን ነው ይህን እንድናገሩ ያደረጋቸው? ይህን መቅሰፍት ያመጡት አክሊልና ፊናስ የሚባሉ ምናምንቶች ስለሆኑ ታቦቱን አጅበው እንዲወርዱ በዚያም የነሱ መቅሰፍት እንዲደረግ እግዚአብሔር ስለፈቀደ ይህን እንዲናገሩ አደረጋቸው። ከዚህ በኋላ ወደ ኤሊ ላኩ። ኤሊ ሽማግሌ ነው። ወደ ኤሊ ላኩና ታቦተ ጽዮንን አስይዘህ ላክልን፣ ጠላቶቻችን ድል እያደረጉን ስለሆነ ታቦተ ጽዮን ከመጣች ደግሞ እኛ ድል እናደርጋለን ብለው ወደ ኤሊ ላኩ። ኤሊ ታቦተ ጽዮንን አስይዞ አክሊልና ፊናስ የሚባሉ ምናምንቴዎች የክህነት ዓላማ የሌላቸው ስርዓተ ክህነቱን ያፋለሱ ያው በቦታው አሉና ታቦቱን አጅበው ወረዱ። ያን ጊዜ በእስራኤል ከተማ እልልታ በዛ ልልልልልል አሉ። ለምን? ታቦተ ጽዮን ስለመጣች። ያን ጊዜ ጠላት አሻግሮ ተመለከተና ድል ያደረግን እኛ ነን፣ ድል አድርገን እልል ማለት እንደሚገባን እኛ ነን፣ እኒህ ማለት ጠላቶቻችን ደግሞ ድል የተደረጉ ናቸው። ለምንድን ነው እልልታ ያበዙ? ድል ያደረገልን ይላል እንጂ ድል የተደረገልን ይላል አሉ። ይህን ሲሉ አይደለም ኃይል ምትሆናቸው ታቦተ ጽዮን የምትባላለችና እሷ ስለመጣች ነው ብለው የእሷን ታሪክ ዝና የሚያውቁ አካላት ነገሯቸው፣ ደነገጡ። ነገር ግን እየፈሩ ቢሆን ትናንት አሸንፈን እንዴት እንመለሳለን ብለው ወደ ጦር ሜዳ ገቡ። በዚህ ጊዜ እስራኤል እንኳን ድል ያደርጉ 30,000 ሰው አለቀ። ከቅድሙ የባሰ